ሰላም እግዚአብሔር ይብዛላችሁ የተወደዳችሁ የኤፌሶን ቲቪ ቤተሰቦቻችን በእግዚአብሔር አምላካችን ሰላም እንደምንሰነበታችሁ እንደምንከረማችሁ እግዚአብሔር አምላክ ይክበር ይመስገን እኛ አለን እንደ ቸርነቱ። እንግዲህ ቤተሰብ ከሁለት ወር ገደማ አካባቢ ከመጥፋት በኋላ ተመልሰን ወደ እናንተ ወደ ውድ ቤተሰቦቻችን ብቅ ብለናል ማለት ነው። እንግዲህ ትንሽ ጠፋ ብለን የከረምነው ለዚህም ይቅርታ እንጠይቃለን። ባንድም በሌላም በነገሮች አለመመቻቸት ምክንያት ነው ማለት ነው ጠፋ ብለን የከረምነው እና እንግዲህ ዛሬ ተመልሰን ወደ እናንተ ወደ ውድ ቤተሰቦቻችን ብቅ ብለናል። እንደ እግዚአብሔር ፈቃድ እንግዲህ ከዚህ በኋላ አብረናችሁ እንደምንቆይ አብረናችሁ ብዙ ነገሮችን እንደምንማማር ተስፋ እናደርጋለን። ተመልሰን መተናል ቤተሰብ ሳምሪም እንደምትመለከቱ አብራኝ ነው ያለችው ማለት ነው። ስለዚህ አብረን የምንቆይ ይሆናል ማለት ነው። አንዳንድ ነገሮችን እየተጠያየቅን ለእናንተ ለውድ ቤተሰቦቻችን የሚያስተምሩ ነገሮችን ይዘንላችሁ ብቅ ብለናል። ያው እኛም ጠፋ ስንል ዩቲዩባችንም ስታክ አድርጎ ነው እና የቆየው። ስለዚህ ያው እንዲንቀሳቀስ ከዚህ በኋላ እኛም ቶሎ ቶሎ ቪዲዮ እንሰራለን። እናንተም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አዳዲስ ቤተሰቦቻችን እንድታበረታቱ አገልግሎታችን እንድትደግፉ በእግዚአብሔር ስም እናሳስባለን ቤተሰቦቻችን። ስለዚህ ሳምሪ ሰላም ተበላችሁና በቀጥታ ወደ ዕለቱ ዝግጅታችን እናመራለን ማለት ነው። ሰላም ቤተሰቦች እንዴት ከረማችሁ? ከኛ ሁሉ እግዚአብሔር ይመስገን። እንግዲህ አሁንም ዲያቆን እንዳለው በጣም ብዙ ጊዜ ጠፍተናል። ግን ከብዙ ጊዜ መጥፋት በኋላ እንደተለመደው የተለመደውን ዝግጅት ይዘን ብቅ ብለናል ማለት ነው። ቤተሰቦች እንግዲህ ለዲያቆን ጥያቄ ይዤለት መጥቻለሁ። ሰው በመሆኑ ብቻ ጭንቀት ያጠቃናል ማለት በቃ ጭንቀት አብሮን ነው የሚኖረው። እንግዲህ ይባስ ብሎ ብዙ ሰዎች ራሳቸውን እስከማጥፋት በቃ ባላሰቡት ነገር ጭንቀት ውስጣቸውን በማደሩ ራሳቸውን የሚያጠፉ አሉ። አልታሰበ ነገር ውስጥ የሚገቡ አሉ። ይህ ከሆነ እንግዲህ ጭንቀት እንዴት ነው ከሰው ልጅ በቃ አዳፕት ሆኖ ከሰው ልጅ ጋር አልላቀቅ ብሎ ባላሰበው ሁኔታ ክፉ መንፈስ አብሮት እየኖረ የሚያስጨንቀው በምን ምክንያት ነው? ጭንቀት ቤቱን የሰራብን እኛ ሰዎች ላይ በምን ምክንያት ነው? ይህስ ጭንቀት በምን እንከላከለው? ምናልባት ሙሉ በሙሉ ከጭንቀት ነፃ ላንሆን እንችላለን። ለምን ሰው ነና ማሰብ ተሰጥቶናል። እንደዛ ከሆነ እንዴት እንቀንሰው? እንዴት ስንከላከለው የሚለውን እንግዲህ ዲያቆን ከዚህ ከጥያቄ በመነሳት ለኔም ለናንተም ጥሩ የሆነ ምክር ይለግሰናል። ቤተሰቦች እስከ መጨረሻው አብራችሁን ተከታተሉን። ላይክ እያደረጋችሁ ተከታተሉ። የምንሰራው ሁሉ ቶሎ እንዲደርሳችሁ ማለት ነው። ቀጥታ ወደ መላሻችን እንሂድ። መልካም እግዚአብሔር ይስጥልኝ ሳምሪ እናመሰግናለን። እንግዲህ ሁላችሁም እንደሰማችኋት ነው የተወደዳችሁ ቤተሰቦቻችን። ያለ ጭንቀት የመኖር ምስጢሩ ምንድነው ነው ባጭሩ ማለት ጭንቀት ብዙ ጊዜ እንጨነቃለን ሰዎች ስለሆን። ስለዚህ ያለ ጭንቀት እንዴት እንኖር? እርግጥ ያለ ጭንቀት ባይኖርም ግን ከዚህ ጭንቀት ከዚህ ዲፕሬሽን እንዴት እንውጣ ነው። ያለ ጭንቀት የመኖር ምስጢር የምትል መጽሐፍም አለች አይቻለሁ ይመስለኛል ካሁን በፊትና ያችን መጽሐፍ ቢያዩት መልካም ነው እንደ ምክር ማለት ነው። ነገር ግን ያው ሰዎች ስለሆኑ ብዙ የሚያስጨንቁ ነገሮች አሉብን በዙሪያችን ማለት ተማሪው በትምህርቱ ይጨነቃል፣ ባለትዳሩ በትዳሩ ይጨነቃል፣ ሌላውም እንዲሁ በተለያየ ነገር ይጨነቃልና ሰው ሳይጨነቅ ሊኖር አይችልም። ነገር ግን አለመጨነቅም ደግሞ አይቻልም ሰዎች ስለሆነ። ትልቁ ችግሩ አሁን ከመጠን በላይ የምንጨነቅ ከሆነ ከልክ አልፈን የምንጨነቅ ከሆነ ያልተባለ ውሳኔ ውስጥ እንገባለን። ቅድም አንቺም ስትዩ እንደነበረው አንዳንድ ሰዎች ያልተባለ ውሳኔ ወስነው ሌላ ውሳኔ ውስጥ ገብተው ራሳቸውን እስከ ማጥፋት የሚደርሱበት ሁኔታ አለና ይሄ ምንድነው እንግዲህ ያ ዲፕሬሽን ያ ጭንቀት ከልክ በላይ ያልፍና ከኛ ቁጥጥር ሲያልፍ ወደዛ አይነት ውሳኔ ውስጥ እንድንገባ ያደርገናል። የዚህ እንግዲህ ያው ጠላታችን ጥንተ ጠላታችን ዲያብሎስም ይሄንን ነገር አፕሪሺየት በማድረግ ዙሪያ ያው የሱ ሚና የጎላ ነው። ምክንያቱም ነገሮች በቃ የሆነ ነገር ስንጨነቅ ሲደብረን ሰው ስናጣ ወይም ደግሞ ለዛ ለችግራችን ምንም መፍትሄ የሌለው መስሎ እንዲሰማን
አድርጎ ያልተባለ ውሳኔ ውስጥ እንድንገባ የሚያደርገን ጠላት ነውና ክርስቲያኖች በተለይ የዚህ መርሃ ግብር ተከታታዮች ቤተሰቦቻችን ሰው እርግጥ ሲኖር ያለ ጭንቀት ሊኖር አይችልም። ነገር ግን የሚያስጨንቁን ነገሮች ምንድናቸው ብለን መጀመሪያ ብናውቃቸው መልካም ነው። ማለት እንደዛ የሚያስጨንቁን ጭንቀት ውስጥ እንድንገባ ያደረጉን ነገር ምንድናቸው? ቀድሞ ምንጫቸው እስከየት ነው? እነዛ ችግሮች ምንጫቸው ምንድነው? ለምሳሌ አንድ ሰው ተማሪ ሆኖ ከሆነ የሚጨነቀው ያ የሚጨነቅበት ምክንያት ምናልባት ውጤት ወርዶበት ሊሆን ይችላል። ያ የውጤቱ መውረድ ደግሞ የሚስተካከልበትን ሁኔታ ቀድሞ ማሰብ ነው እንጂ ከዛ ውጪ ውጤቴ ስለወረደ ብሎ ሌላ ውሳኔ ውስጥ መግባት የለበትም። እንዲሁ ባለትዳርም ከሆነ ለምሳሌ በትዳር ውስጥ እየኖረ በጣም የሚያስጨንቅ ነገር ሊኖር ይችላል። ግን ያን ነገር ከጭንቀቱ በላይ ከዛ ባሻገር ደግሞ በምን አይነት መፍትሄ ልወጣው ይችላል ብሎ ሌላ መፍትሄ ማዘጋጀት ነው፣ እንደ ሰውኛው ማለት ነው። ሌላውና ትልቁ ነገር ግን እግዚአብሔርን ማስገባት ነው። በነገሮች ሁሉ እግዚአብሔር አምላካችን እኛ ሳንለው ፍጠረን ሳንለው አምጣን ሳንለው ነው ወደዚህ ዓለም ያመጣንና እግዚአብሔር አምላክ ያመጣውን ፍጥረቱን ያኖራል። ምንድነው ያለው በቅዱስ ወንጌል? የሰማይ ወፎችን ተመልከቱ፣ አይዘሩም አያጭዱም በጎተራም አይከቱም፣ ነገር ግን የሰማይ አባታችሁ ይመግባቸዋል አይደለ? አበቦችን ተመልከቱ፣ ጠቢቡ ሰሎሞን እንኳን ከነዚህ እንዳንዱ አልለበሰም ነው ያለው። እንግዲህ በምድር ላይ ጥበበኛ ተብሎ የተጠራ አባታችን ጠቢቡ ሰሎሞን ከነዚህ አበቦች እንዳንዱ እንኳን አላጌጠም። ስለዚህ እናንተ ደግሞ ከወፎች ትበልጣላችሁ፣ ከአበቦችም ትበልጣላችሁ። ስለዚህ ጊዜያዊ ለሆነው ነገር አትጨነቁ፣ አታስቡ፣ ስለ ነገ አታስቡ፣ አትጨነቁ አለ። ከልክ ያለፈ ጭንቀት ተገቢ አይደለም። ስለ ነገ ልናስብ እንችላለን። ነገ እንዲህ አድርጌ እኖራለሁ ብለን ፕላን እቅድ ልናወጣ እንችላለን። ከዛ ባለፈ ግን የነገ ብለን ከልክ አልፈን ልንጨነቅ አይገባም። ያለፈውም ነገር እንደዛው። ለምሳሌ አንዳንድ ሰው በሀዘን ምክንያት በጣም ብዙ የሚጨነቅ ሰው አለ። ለምሳሌ እግዚአብሔር አምላክ ያመጣውን ፍጥረት በአንድም በሌላም ይወስዳል። የሰው ልጅ ሟች ስለሆነ ክርስቲያኖች እና በአንድም በሌላም ቤተሰብ ሊያርፍብን ይችላል። የሆነ አካል ሲለየን ከልክ አልፈን የምንጨነቅ ከሆነ ራሳችንን ከቁጥጥር ውጪ እስከመሆን እንደርሳለን ማለት ነውና እንደዛ እንዳይሆን ክርስቶስ ኢየሱስ ምን አለ? አትጨነቁ፣ እናንተ እንደውም ምንድነው የሚለው? መንግስቱንና ጽድቁን ፈልጉ፣ ሌላው ሁሉ ይሰጣችኋል ይጨመርላችኋል ነው ያለውና ክርስቲያኖች ይሄ የመጽሐፍ ቅዱስ ክፍል ሁልጊዜ ትዝ ሊለን ይገባል። በተለይ አስጨናቂ ናቸው የምንላቸው ሀሳቦች ወደ አእምሯችን ሲመጡ አስቀድመን ማሰብ ያለብን የዚህን የክርስቶስ ኢየሱስ የአምላካችንን ንግግር ነው ማለት ነው። ምክንያቱም ሁሉ ነገር የሚያልፍ ነው። ከደመና በታች ያለው ነገር ሁሉ አላፊ ጠፊ ስለሆነ የምንጨነቀው እንዲያውስ ለምድራዊ ነገራችን በምንጨነቀው ልክ ለሰማያዊ መንግስት ለሰማያዊ ርስት አድርገን ለምንኖረው ለዛ ለዘላለማዊ ሕይወት በዛ ልክ የምንጨነቅ ከሆነ ያን ጊዜ ፍሬ እናፈራለን ማለት ነው። ስለዚህ በዙሪያችን የሚያስጨንቁን ስጋዊም ሆኑ ሌሎች መንፈሳዊ ጉዳዮች ሁሉ አላፊ ነገር ስለሆነ እስከ ጊዜው ብቻ የሚቆዩ ስለሆኑ ክርስቲያኖች እነዚህ ነገሮች ተስፋችንን በእግዚአብሔር በአምላካችን ላይ መጣል ነው ማለት ነው። ልበ አምላክ ቅዱስ ዳዊት መኑ ተስፋዬ አኮኑ እግዚአብሔር ይላል። ተስፋዬ ማን ነው? እግዚአብሔር አይደለምን ብሎ ይናገራልና የኛ የሰው ልጆች ተስፋችን እግዚአብሔር ነው። ክርስቲያኖች በተለይ እኛ በክርስቶስ ክርስቲያን የተባልን የክርስቶስ ኢየሱስ ልጆች ተስፋችን እግዚአብሔርና እግዚአብሔር ብቻ ነው። ከዚህ ምድር ተስፋ የምናደርገው ነገር ምንም የለም። ለዚያም ነው ሐዋርያው ቅዱስ ያዕቆብ ወንድሞች ሆይ ይህን ዓለም አትውደዱ፣ በዓለም ውስጥ ያለውንም ሁሉ አትውደዱ፣ ዓለሙ አላፊ፣ ፍላጎቱ አላፊ፣ ሁሉም ነገር አላፊ ጠፊ ነውና ብሎ የሚናገረውና በዚህ ዓለም ያለው ነገር ሁሉ የሚያልፍ የሚጠፋ ነገር ስለሆነ ዛሬ ያስጨነቀን ነገር ደግሞ ነገ ነግቶ እንደገና ስንገናኝ ያ ጭንቀት አይኖርም። ስለዚህ ይችን ሰዓት በጣም ያስጨነቀችንን ያችን ቅጽበት ደግሞ እግዚአብሔር አምላካችንን ይዘን ማለፍ ነው ያለብን ማለት ነው። ስለዚህ ሁሉ ነገር እንደሚያልፍ እያወቅን ሁሉ ነገር ጊዜያዊ መሆኑን እያወቅን በእግዚአብሔር ታምነን ነጋችንን በማሰብ መጓዝ አለብን ማለት ነው ክርስቲያኖች። ከዛ ያለፈ እንደው ሰዎች ስለሆነ አሁን በምንናገረው ልክ ላይሆን ይችላል የሰው ጭንቀት። ያንን ጭንቀት ሰውየው የደረሰበትን ጭንቀት ለመረዳት ራሱን ሰውየውን መሆን ሊጠይቅ ይችላል። ምክንያቱም ያ ጭንቀት የደረሰበት ሰው ነው ያንን የችግሩን ጉዳት የሚያውቀው በጣም ማስጨነቁን የሚያውቀውና እንደዚህ አይነት ነገር ቢገጥምም ቅሉ ማለፉ ስለማይቀር ያ ጊዜ በጣም ያስጨነቀን ያ ጊዜ ተመልሶ መጥፋቱ ስለማይቀር ነገ የተሻለ ጊዜ መምጣቱ ስለማይቀር ዛሬ የተራቡ ነገ ይጠግባሉ፣ ዛሬ የተጠሙ ነገ ይረካሉ፣ ዛሬ ያጡ ነገ ያገኛሉ፣ ዛሬ የታረዙ ነገ ይለብሳሉ። ስለዚህ ዛሬ ላይ በተቃራኒው ደግሞ ዛሬ ያገኙ ነገ ያጣሉ፣ ዛሬ የጠገቡ ነገ ይራባሉ፣ ዛሬ የረኩ ነገ ይጠማሉና ዓለም እንደዚህ ናት፣ ተለዋዋጭ ተገለባባጭ ስለሆነች ክርስቲያኖች ዛሬ ያለው ነገር ዛሬ ያለውን ጭንቀቱም ሆነ ደስታውም ተድላውም አብሮን የማይቆይ መሆኑን መገንዘብ አለብን። እንዲሁም ምንም እንኳን
እንደው በጣም ሁሉ ነገር አለን ብለን አስበን እንኳን በቃ እኔ ምንም ከዚህ ምድር ሲሳይ ያጣሁት የለም ብለን ብናስብ እንኳን አዘይ እንደው ዘደይ ይህም በስተመጨረሻ በሞት ተጠርተን መሄዳችን አይቀርም። ያን ጊዜ እንዳንራብ እንዳንጠማ በዘላለማዊ ህይወታችን እንዳንጎዳ ምድራዊን ነገር ሁሉ በልክ ማድረግ አለብን ማለት ነው። ስለዚህ ሁሉ በአግባብና በስርዓት ይሁን። ልናስብ እንችላለን፣ ስለ ቤተሰብ ልናስብ እንችላለን፣ ስለ ትዳር ልናስብ እንችላለን፣ ስለ ትምህርት ልናስብ እንችላለን፣ ስለ ሌሎች ብዙ በዙሪያችን ስላሉ ነገሮች ልናስብ እንችላለን። ስለነዛ ነገሮች እናስባለን ማለት ግን ከልክ ያለፈ ጭንቀት ውስጥ ገብተን ራሳችንን ለችግር እናጋልጣለን ማለት አይደለም። ስለዚህ ክርስቲያኖች ሁሉን በአግባብና በስርዓት ማድረግ አለብን። የማይቀረውን የማያልፈውን አምላካችን ኢየሱስ ክርስቶስን ይዘን መጓዝ አለብን። ከዛ ባለፈ ግን አንዳንድ በጤና ባለሙያዎች በሳይኮሎጂስት እንደዚህ አንዳንድ ካውንስሊንግ ሰርቪስ በሚሰጡ ሰዎች የሚታከም ነገር ከሆነ ለምሳሌ በጣም እንደዚህ አይነት ነገሮች ይገጥማሉ። በምክር አገልግሎት የጤና ባለሙያዎች በማማከር የምናልፋቸው አንዳንድ ችግሮች አሉ። መንፈሳዊ የሆኑትን ነገሮች ደግሞ ለንስሐ አባቶቻችን በማወያየት ትልቁ አሁን ከጭንቀት የመውጫ መንገዱ ደግሞ አንዱ ንስሐ አባትን ማናገር ነው። ያስጨነቀን ነገር አያልፍም ብለን ያሰብነውን ያንን ነገር ለማለፍ ንስሐ አባቶቻችንን ማናገር ትልቅ መፍትሄ ነው ማለት ነው ክርስቲያኖች። ምክንያቱም ንስሐ አባቶቻችን እኛንና እግዚአብሔርን የሚያገናኙ ናቸው። ስለዚህ እኛን ከእግዚአብሔር በማገናኘት ሂደት ውስጥ የንስሐ አባቶቻችን መፍትሄ አፈላልገው እንደዚህ አድርግ ልጅ እንደዚህ አድርጊ ልጅ ብለው ሊመክሩን ስለሚችሉ ያንን መፍትሄ መጠቀም መልካምና የተሻለ ነገር ነው ብዬ አስባለሁ። ስለዚህ እህቶች ወንድሞች የሚያስጨንቃችሁ ነገር ሁሉ በእግዚአብሔር በአምላካችን በእርሱ ላይ ጣሉት እላለሁ። እግዚአብሔር ይስጥልኝ። ሳምሪ ቃልዩትን ቃለ በረከትን ያሰማልን። በጣም ቤተሰቦች እንግዲህ እኔም እናንተም የተጠቀምንበት ዛሬውኑ ይችኑ ሰዓት ጀምረን ከጭንቀታችን የምናገግምበትን ሚስጥር ነው ያስረዳን። እንግዲህ ዲያቆንን በድጋሜ ቃልዩትን ቃለ በረከትን ያሰማልን፣ የአገልግሎት ዘመኑን ይባርክልን። እንግዲህ ቀጥታ ወደ ሁለተኛው ጥያቄ ነው የምሄደው። የሁለተኛው ጥያቄ መንፈሳዊ ህይወታችን ከጊዜ ወደ ጊዜ አልሻሻል ብሎ አሁን ካለንበት መንፈሳዊ ህይወት ቀጣይ ይሻሻላል ብለን ስናስብ እየወረደ ተማሪውም ዩኒቨርሲቲ የሚማረውም ይሁን ኮሌጅ የሚማረው ይሁን የተለያየ ቦታ የሚማረው በሰንበት ትምህርት ቤት በግቢ ጉባኤ ተሰብስቦ እግዚአብሔርን እያመሰገነ እያገለገለ ሳለ የዛችን የትምህርት ቆይታ አለፍ ብሎ ወደ ስራው ዓለም ሲሄድ የሚፈልገውንም ስራ አግኝቶ ሳለ እግዚአብሔርን እየሸሸ እግዚአብሔርን እየራቀ አገልግሎትን እየሸሸ ይመጣል። ምክንያቱ ምንድነው ሲባል ሰራተኛውም ስራ እየበዛብኝ ይላል፣ ተምሮ ወጣውም ስራ እያጣው በስራ ማጣት ምክንያት ተጨናንቄ ይላል እና ብቻ በተለያየ ምክንያት በመደርደር መንፈሳዊ ህይወታችን ከጊዜ ወደ ጊዜ እየሸሸ እየራቀን ከእግዚአብሔር ነውና እየመጣን ያለነው። ብዙ ሰውም መንፈሳዊ ህይወቴ ከዛሬ ነገ ይሻላል ስል እየባሰበት ሄደ፣ ምን ይሻለኛል እያለ የሚያነሳው ጥያቄ ነው። እኔም እናንተም አሁንም ሊሆን ይችላል ትናንትናም አንስተነው ሊሆን ይችላል ነገም የምናነሳው ጥያቄ ነውና እስኪ እንግዲህ ዲያቆን ሁሉንም ተማሪውንም ሰራተኛውንም አዋቂውንም ማዕከላዊውንም በተመለከተ እንዴት ነው መንፈሳዊ ህይወት እየሸሸ ሲያስቸግረን እንዴት ነው መንፈሳዊ ህይወትና ዓለማዊ ህይወትን አስማምተን አብረን መቀጠል የምንችለው የሚለውን ከብዙ በጥቂቱ ለኔና ለእናንተ ግልጽ በሆነ ማብራሪያ እንዲያብራራልን እንግዲህ አሳስባለሁ ማለት ነው። ቤተሰቦች እግዚአብሔር ይስጥልኝ፣ አመሰግናለሁ። ያው ጥያቄው ከመጀመሪያውም ጋር የተወሰነ ተያያዥነት አለው። ነገር ግን ትላንትና የነበረን መንፈሳዊ ህይወት ዛሬ የለንም፣ ወይም ደግሞ ዛሬ ያለን መንፈሳዊ ህይወት ነገ እየተሸረሸረ የሚመጣበት ሁኔታ አለ። በተቃራኒው ደግሞ አንዳንዱ ምናልባት እየተሻሻለ የሚሄድበትም አጋጣሚ አለ። ነገር ግን ለዚህ ትልቁ እንትናችን የጠየቅነው ነገር ሲሳካ ነው። በነገራችን ላይ አንዳንድ ጊዜ ከዛሬ ምናምን አመት በፊት እግዚአብሔር አምላክን የሆነ ነገር እንዲያደርግልን ጠይቀነው ነበር። ለምሳሌ እኔ የራሴን ብነግርሽ አምላኬ እንግዲህ ከታች ጀምሬ ስማር ፈተናዎችን ሁሉ በጥበብ እንዲያሳልፈኝ ከ10ኛ ክፍል ወደ 11ኛ ክፍል ከ12ኛ ክፍል ወደ ዩኒቨርሲቲ እንዳልፍ ዩኒቨርሲቲም እንደዚህ የመውጫ ፈተና የተሳክቶልኝ ይሄን ሁሉ እለምነው ነበርና ያ ሁሉ ሲሳካ ግን በኋላ ላይ
ወደ ስራው ዓለም ሲገባ ወደ ራስ ህይወት ሲገባ ከዛ ደግሞ የህይወት አጋር የምትሆነኝን ላንተ ታዛዥ ሆነችው ላንተም ለኔም የምታገለግለንን እንስት ስጠኝ ብዬ ለምኜው ደግሞ ሰጥቶኝ ሊሆን ይችላል። ደሞም ሰጥቶኛል ሜኔኔ ስናይ ማለት ነውና ከዛ በኋላ ግን የብዙ ሰው እንትን እንደዚህ ስለሆነ ስቴፕ ባይ ስቴፕ አንድ ነገር ሲሳካለት ሌላ ነገር ይጠይቃል። ይሄ የታወቀ ስለሆነ ያ ነገር ከሆነ በኋላ ግን የመሸሽ ባህሪ ሊታያል ብዙዎቻችን ጋር። ያም ደግሞ እንግዲህ የለመኑን የፈለግነውን ነገር ካገኘን በኋላ ያችን አንጠልጥሎ የመሸሽ የመሮጥ ችግር ይታያል ሁላችንም ጋርና ይሄ ችግር በነገራችን ላይ የብዙ ሰው ችግር ነው። አንዳንድ ጊዜ መንፈሳዊ ህይወታችን ሆት ሆነን በደንብ የምናገለግልበት በደንብ ወደ እግዚአብሔር የምንቀርብበት ሰሞን አለ። አንዳንድ ሰሞን ደግሞ ፈጽሞ በዓለም ውስጥ ጭልጥ ብለን ፈጽሞ ያንን መንፈሳዊ ህይወት የማናውቀው መስለን የምንታይበት አጋጣሚም አለና ክርስቲያኖች ወንድሞች እህቶች ዋናውና ትልቁ ነገር ዛሬ ላይ ለመድረሳችን ትልቁ ነገር ከጀርባችን እግዚአብሔር አምላክ እንደሆነ ማሰብና ማስተዋል አለብን። በምንም ውስጥ ይሁን ሌላውን እንተው። ይሄን ምድራዊ ነገር መሳካት አለመሳካት ሌላ ጉዳይ ነው። ነገር ግን በህይወት ይቺ እድል ተሰጥታን ቆይተን ዛሬ ላይ እንኳን እንድንተነፍስ መፈቀዱ ትልቅ ስጦታ ነው በነገራችን ላይ። ምክንያቱም ይቺን እለት ሊያዩ ያልታደሉ ብዙ ወንድሞች እህቶቻችን ተለይተውናል ከኛ ደግሞ የነገዋንም ጀንበር ለማየት ያልታደሉ አሉ። ስለዚህ ነገ ሕያጆች መሆናችን መንገደኞች መሆናችን ማወቅ አለብን ክርስቲያኖች። ስለዚህ ብዙዎቻችን መንገደኞች ነን። ዛሬ የተሰጠችን የንስሐ ጊዜ ናት፣ እድል ናት። ለዛ ነው ሐዋርያው ቅዱስ ጳውሎስ የመዳን ቀን አሁን ነው ያለው። የመዳን ሰዓት አሁን ነው። ሲጀመር ይቺ ሰዓት ናት ለኔና ለእናንተ የተሰጠችን ማለት ነው። ይቺን ሰዓት ካለፍን በኋላ የኛ አይደለም። ደግሞ ካለፍንም ነው ቀጣዩ ሰዓት የኛ ሊሆን የሚችለው። ያለፈውን እግዚአብሔር በቸርነቱ አሳልፎን እዚህ ላይ አድርሶናል። ይቺን ሰዓት ካለፍናት ግን ይቺ ሰዓት የተሰጠችን ናት። ካለፍን ከቆየን ነው ያንን ቀጣዩን ሰዓት ልናገኝ የምንችለውና ክርስቲያኖች እንደዚህ አይነት ፈተና ብዙዎቻችን ሊፈትነን ይችላል። ዛሬ ላይ ለመድረሳችን ግን እግዚአብሔር አምላካችን ከጀርባችን እንዳለ ማስተዋል አለብን። የመጀመሪያውና ትልቁ ነገር ነው። ሌላው ግን ነገሮች በተስተካከሉልን በሆኑልን ጊዜ እግዚአብሔር አምላካችንን ማሰብ አለብን። ወደ ዓለም ስንገባ ትላንት አመጣጣችንን ማስተዋል አለብን። ትዝ ሊለን ይገባል እንዴት እዚህ ቦታ እንደደረስን። ምናልባት ሌላ ነገር ፈልገን ሊሆን ይችላል ወደ ዓለም የገባ ነው። በመንፈሳዊ አገልግሎት እኮ የቆዩ ብዙ ወንድሞቻችን እህቶቻችን ትላንትና በሰንበት ትምህርት ቤት በግቢ ጉባኤ በተለያየ አገልግሎት የቆዩ እንደዚሁ ሲቆርቡ ሲያስቀድሱ የነበሩ ትላንትና በስጋው ደሙ ታተመው ቆርበው የተጋቡ ባለትዳሮች ሊሆኑ ይችላሉ። ዛሬ ያ ቁርባን ትዝ የማይላቸው ከነውልም ቆርበው የተጋቡ እስከማይመስላቸው ድረስ የሚረሱ የሚዘነጉ ብዙ ሰዎች ይኖራሉ። እና ክርስቲያኖች ለዚህ ሁሉ ትልቁ ነገር መለስ ብለን ኋላችንን ማየትና ማስተዋል አለብን። ጊዜ መስጠት አለብን ለራሳችን። ትልቁ ነገር ተረጋግተን አንዳንድ ጊዜ የምናስብበት ጊዜ መኖር አለበት። ዓለሙ ሁሉ አስጨናቂ ነው። የዓለሙ ነገር ሁሉ ያን ነገር ብቻ እያሰብን የምኖር ከሆነ ወደፊት ማየት መመልከት አንችልም። ስለዚህ ጊዜ ሰጥተን ራሳችንን ማዳመጥ አለብን። ራሳችን ስናዳምጠው የት ጋር ነው ያለሁት፣ ትላንትና ከየት ተነስቼ ነው እዚህ ጋር የደረስኩት የሚለውን ራሳችንን ማየትና መመልከት እንጀምራለን። ከዛ በኋላ ነው ያለንበትን ስቴጅ መመልከት እንችላለን ማለት ነው። ከዛ ውጪ እንግዲህ ራሳችንን ከእግዚአብሔር ጋር ማቀራረብ አለብን። እንደተባለው ወደ ንስሐ አባቶቻችን መቅረብ አለብን። እንደዛ ቢዚ የሚያደርጉን ነገሮችን ከዙሪያችን ማራቅ አለብን። አንዱና ዋነኛው ነገር ለምሳሌ ትላንትና የሰንበት ትምህርት ቤት አገልጋይ ግቢ ጉባኤ አገልጋይ የነበረች እህት ወይም የነበረ ወንድም ዛሬ ከዛ እንዲርቅ ያደረገው ነገር ምንድነው? መጀመሪያ ሊያርቀው የቻለውን ነገር ማሰብ አለ። ስራው ነው። የስራ ሁኔታው ከሆነ ያን ነገር አሬንጅ አድርጎ ለእግዚአብሔር የሚሆን ጊዜ መስጠት አለበት። ጓደኞቹ ናቸው። ጓደኞቹ ከሆኑ መቻል መመለስ የሚችል ከሆነ ወይል ቢመልሳቸው መልካም። ያንን ማድረግ ካልቻለ ግን ቢያንስ አብሮ መጥፋት የለበትም እሱ ማለት ነው። ስለዚህ ከቤተ እግዚአብሔር እንድንርቅ ያደረገን ነገር ከትላንት ማንነታችን ርቀን ከእግዚአብሔር ቤት እንድንወጣ ያደረገን ነገር ምንድነው? እሱን ነገር ዞር ብለን ቆም ብለን ማየት መመልከት መቻል አለብን። ያን ነገር ካወቅነው ከዛ በኋላ መፍትሄ መስጠት ቀላል ነው። ዋናው ችግሩን መለየት ስለሆነ ማለት ነው ክርስቲያኖች። ስለዚህ ያን ነገር አይተን ተመልክተን መፍትሄ ማበጀት አለብን። ያጠፋነውን ጥፋት ከእግዚአብሔር ቤት ለመራቃችን ላለፈው ጊዜ ሁሉ ይቅር ባይ አምላካችን እግዚአብሔር ይቅር እንዲለን ወደ ንስሐ አባታችን ሄደን ተናዘን እንደገና አሁን ስለሆነ መዳን ያለፈው ጊዜ አለፈ፣
ምናልባት እስከዛሬ ያጠፋነው የባከነ ጊዜ ኖሮ ሊሆን ይችላል፣ ግን ያለፈው ጊዜ አልፏል። ስለዚህ ከዚህ ጊዜ በኋላ ያለው ነው የኛ ስጦታ። ያንን ጊዜ ደግሞ መጠቀም ይኖርብናል። ንስሐ ገብተን ከዛ በኋላ ወደ ቤቱ መመለስ አለብን ማለት ልክ እንደጠፋው ልጅ ማለት ነው። መጀመሪያ አባቱ ልጅ ነበር፣ ግን ኮበለል፣ ሀብት ንብረቱን ይዞ ጠፋ። በኋላ ግን ተጸጽቶ ወደ ልቦናው ተመልሶ ወደ አባቱ ቤት መጣ አይደለም። ስለዚህ ልክ እንደዛው መመለስ አለብን ማለት ነው። ከአባታችን ቤት ብንል ትላንት አገልጋይ ነበርን፣ ዛሬ ወጥተናል፣ በዓለም ውስጥ ነን። ግን በዓለም ውስጥ እንደ ዴማስ በተሰሎንቄ ሰጥመን ከመቅረት ይልቅ እንደ ጠፋው ልጅ ተመልሰን ወደ አባታችን ብንመጣ አባታችን ይቅር ባይ ሩህሩህ ምሕረቱ የበዛ አምላክ ስለሆነ ይቅር ይለናል ማለት ነውና ክርስቲያኖች፣ ወንድሞች፣ እህቶች፣ እናቶች፣ አባቶች ይህን ቪዲዮ የምትመለከቱ ሁሉ ስለዚህ እግዚአብሔር አምላካችን ቸር አምላክ ስለሆነ ዛሬውኑ ተመልሰን ወደ አባታችን በረት መቀላቀል ይኖርብናል እላለሁኝ። እግዚአብሔር ይስጥልኝ። እሺ እንግዲህ ዲያቆን ቃለ በረከትን ያሰማልን፣ የአገልግሎት ዘመንህን ሳብረዘም ያደርግልን። እንግዲህ ቤተሰቦች ብዙ እንደተጠቀምን አምናለሁ። ዛሬ ይዘንላችሁ የመጣነው ቆይታ ይሄን ይመስላል። በድጋሚ እስከምንገናኝ ቸር ሰንብቱልን።